ዘውዲቱ ምንድነው ቤቱን እስካሁን ሳታስተካኪ? ቸርች ሄጃለሁ አላልኩሽም? አስተካኪ ነበርኩ። እሺ ነው ጫውን ያዘጋጀሽው ነገር አቅርብልኝ። በጣም ደግሞ እርቦኝ ነው የመጣሁት። ጌታ ሆይ ከቀን ቀንን ጠብቀኸኛል፣ ከሳምንት ሳምንትን ጠብቀኸኛል፣ ከወራት ደግሞ ወራትን ጠብቀኸኛል። አሁን ግን በየበዓሉ ብቻዬን መብላት ሰለቸኝ፣ ደከመኝ። አንተን ፈልግሃለሁ። በዓሉን ከኔ ጋር እንድትበላ ፈልጋለሁ። የትንሣኤው ንጉሥ ወዴት ነው ያለኸው? ካንተ ጋር አብሬ በዓሉን መብላት ፈልጋለሁ። በቤቴ እንድትነግስ ፈልጋለሁ። ናልኝ። አይዞሽ ልጄ አትፍሪ። አሁን ካንቺ ጋር ሆናለሁ። አምላኬ እመጣለሁ አለኝ። ጌታዬ እመጣለሁ አለኝ። በዓሉን ከኔ ጋር በላለሁ ብሏል። ዘውዲቱ ይሄንን ያቀረብሽውን ማዕድ አንሺ። የትንሣኤው ንጉሥ እመጣለሁ ብሏል። ለሱ የሚገባውን ምግብ እናዘጋጅለት። ዘማች ተኝተሃል እንዴ? አይ ስማኝ፣ ከሩቅ ቦታ እንግዳ ይመጣል። የትንሣኤው ንጉሥ። እሺ እምዬ። ስለዚህ ማለት ነው ከሩቅ ቦታ ምንም አይነት ሰው ቢመጣ እኔ ሳታስፈቅድ ወደ ቤቴ እንዳታስገባ። እሺ። አምላክ ነው እመጣለሁ ያለኝ። ተራ ሰው ከመጣ በር እንዳትከፍት፣ ከፍተም ደግሞ እንዳታስገባ። እኔን ጥራኝ። እሺ እሺ። ጎበዝ። አሃ አንቺ ቁጭ አልሽ እንዴ? ማቱን አቅርቢ እንጂ። ጌታ እኮ ነው እመጣለሁ ያለው፣ ተራ ሰው አይደለም። አሃ እኔ ለብቻዬ መብላት አልፈልግም። ቶሎ በይ። እባክዎትን በጣም ርቦኝ ነው። ምግብ ካሉት እባክዎትን፣ በጣም ርቦኛል። ማንንም አታስገቡ ብሎኛል። እሚዬን አስፈቅጄ ልምጣ። አቤት። እንግዳዎች እየጠሩ ነው። የኔ እንግዳ እኮ የኔ እንግዳ የት አለ? አሳየኛ። የት አለ? የት አለ? የኔ እንግዳ የት አለ? እባክዎትን ትንሽም ከሆነ ከምግብ ትርፍራፊ ካለ እባክዎትን ይስጡኝ። በጣም ራብ እየገደለኝ ነው። አሃ እና ታዲያ የኔ ቤት ስታይ የአባትሽ ንብረት የተሰበሰበ መሰለሽ እንዴ? እኔ እኮ ያዘጋጀሁት አምላኬ ይመጣል በዓሉ ከኔ ጋር ለመብላት እመጣለሁ ስላለኝ ነው። ዞር በይ ከበሬ፣ ዞር በይ፣ ዞር በይ ከበሬ፣ ዞር በይ። ሂድ ወደዛ ልቃሚ ቆሻሻ። እኔ አምላኬ እመጣለሁ አለ እንጂ አንቺ እመጣለሁ ብለሽኛል። እቺ ደግሞ አላበዛችም እንዴ? ምን ታደርግልኛለሽ ለኔ? ውሃ ካለ ስጡኝ። በጣም ፀሐይንን አቃጥሎኛል። ጎሮሮዬ ተይዟል። ውሃ ካለ ስጡኝ። እሚዬ ማንንም አታስገቢ ብለውኛል። ማንንም አላስገባ። እሚዬን አስፈቅጄ ልምጣ። እሚ አቤት። እንግዳ እየጠራን ነው። አሁንም እንግዳ መጣ እኔ ቤት። አምላኬ ይሁንሽ። እስቲ ወደዛ ወጣ ብዬ ሊዮ ቢያንስ አምላኬ ከመጣ ነው ደስ ይለኛል። በልታ ነው የምቀበለው። ይቺ ናት የኔ እንግዳ። ውሃ ካለ ትንሽ ውሃ፣ ጎሮሮዬ ደርቋል። በእናትሽ። ፏፏቴ ይመስላል፣ ወንዝ ይመስላል። ትንሽ ቤት እኮ ነው። ጭላጭ ካለ ዞር በይ። ጭላጭ ካለ በእናትሽ። ቧንቧ አይደለም ሴትዮ፣ አይገባሽም እንዴ? አምላኬ ይመጣል ብዬ እኔ መውደድ ጠንቄ ጎሮሮዬ ብዙ ነገር አዘጋጅቼ። ዞር በይ ከበሬ። ትንሽ ውሃ ካለ። ዞር በይ፣ ዞር በይ። እኔ ለማንም ሰው አይደለም ያዘጋጀሁት፣ ለአምላኬ ብቻ ነው። አምላኬ ነው የሚመጣው እንጂ ሰው አይመጣም እኔ ቤት። አይገባሽም? ሃይ አንተ ተስተካከል። አሁን ልብሱ ስንጥ ያለ ፏ ብሎ ጸዴ ሰው ካልመጣ በስተቀር በር ያው ችግር የለውም የእግዚአብሔር ነው። ከዛ ጥራኝሽ። እሺ ቡና ቶሎ አምላኬ ቡና። እባካችሁ ምሰራው ስራ ስለሌለኝ ነው። የሚገዛበትም ገንዘብ ስለሌለኝ ነው። እባካችሁ ልብስ ካላችሁን አለብሱ። እባካችሁ እኚህ ሰዎች ከሚየ ጉድ ሊያደርጉ ነው እንዴ? ሊያባርሩ ነው?
እስቲ ልጥራት። ቆይ ላስፈቅድ። አቤት። እንግዳውንም እየጠራት ነው። እንግዳ እንደው አምላክ ለመምጣት ነው የምታሰቃየኝ ወይስ ዝም ብለህ ተራ ሰው እየላክ ልታጫውትብኝ ነው? እስቲ አያዋለሁ ማን እንደመጣው። እግሬም አይደክመው አፌም ማውራት አይደክመው። ማን ነው ደግሞ የመጣው? እስቲ ያሳየኝ። የሚለበስ ካለ አየሽ፣ ቤቴ መወልወያ ጨርቅ አጥቷል። ጨርቅ የለኝም ቤቴን ሞለውልበት። እኔ ጋር ልብስ የለኝም። ያንቺ ልብስ ትንሽ ሳይሆን ቤት ለመወልወል በጣም ያምራል። ስለዚህ ልብስሽን ለቤቴ ትሰጪኛለሽ። እኔ አይደለም ለሰው የምሰጠው ልብስ ጨርቅ ይቅርና ማለት ነው ቤቴን ሞለውልበት እንኳን የለኝም። ዞር በይ ቀጥ ብለሽ ከበሬ ዞር በይ። ዳግም እንዳትመጪ ወደ አጠገቤ። ለተራ ሰው በር እንዳትከፍት ነግሬሃለሁ። ድራሽን ነው ማጠፋልህ ከዚህ በኋላ ለተራ ሰው በር ብትከፍት። ከሩቅ ቦታ ነው የመጣሁት። ለዛሬ ብቻ ያሳድር። ምን ላስፈቅዳት? ከሩቅ ቦታ ነው የመጣሁት ይላል። ቁመናው ያማረ ነው። ልብሱስ ደስ ሲል በጣም ነው የሚያምረው። አምላክ የመጣ መሰለኝ። ዘውዲቱ ተዘጋጂ ቶሎ በይ። የት አለ? ወይ ሰው እኮ ነው። የሁለት እግር አለው። አምላክ ሰው አይደለም። አምላክ እና አራት እግር አለው። እኔ እንጃ እሱንም አላውቅም። ግን አምላኬ ማለት ነው እመጣለሁ ያለኝ በሚስጥር ነው እንጂ እንደዚህ አልነገረኝም። ምን ፈልጎ ነው እሱ ደግሞ አሁን የመጣው? ምን ፈለግ? በእናታችሁ ለዛሬ ብቻ ያሳድር። ስታየው የቤት ሆቴል ምናምን ማደሪያ ያለበት ይመስላል እንዴ? ለማደሪያ የተፈቀደ ቦታ ነው። እዚህ ቤት መኝታ አለ ተብሎ የተለጠፈ ጽሑፍ ይታያል። ለዛሬ ብቻ ነው። ዞር በል ከበሬ። ማንንም እኔ ወደ ቤት አላስገባም ከአምላኬ ውጪ። አሃ ተራ ሰው እየመጣ ዝም ብሎ ያሰቃየኛል እንዴ? አይ አምላኬ እንደው ጠብቃለሁ። ምን አማራጭ አለኝ? ጠብቃለሁ። በትንሹም በትልቁም እየተጫወቱብኝ ነው። እየመጡ በሬን እያንኳኩ ያሰቃዩኛል። አንተ ነህ እያልክ እኔ ደግሞ ተስፋ አድርጌ እየወጣው ማየቴስ። እሺ ጠብቃለሁ። ምን ችግር አለው? ቁጭ ብዬ ጠብቅ። ልጄ መጥቼ እኮ ነበር። እኔ ሳላይ ቤቱ ጋር መጣ። አይኔን ጨፍኜ ነበር እንደ ከቅድም ጀምሮ ስንቀሳቀስ የነበረው። ቤቱ ጋር ነው የመጣው። ተርቤ አላበላሽኝም፣ ተጠምቼ አላጠጣሽኝም፣ ታርዤ አላለበስሽኝም፣ ታስሬም አልጠየቅሽኝም። ልጄ ልብሽ ግን እስካሁን ደንድኗል። ዘውዲቱ ቅበሪኝ፣ ነይ ቅበሪኝ። ጧሪ አጣሁ፣ ነይ ቅበሪኝ። ተዘራ ና ቅበረኝ፣ ተዘራ ና ቅበረኝ፣ ና ቅበረኝ። ተዘራ አንተን እኮ ነው የምጠራው። ተኛ እንደ ና ቅበረኝ፣ ና ቅበረኝ። እንተኛ ረጋ እንተኛ። አምላካችን መጥቶ ነበር። ወደ ቤት መጥቶ ነበር። በዚህ በበሬ ቅድም ዘንዳ የመጣው ሱሪ አይደለም። አምላኬ ተርቦ መጣ፣ አላበላሁትም። ተጠምቶ መጣ፣ አላጠጣሁት። ታርሶ መጣ፣ አላለበስኩትም። ልቤ ደንድኖ ነበር። አምላካችን በበራችን አልፎ ነበር። የኛ ልብ የደነደነው ለካ እመጣለሁ ብሎ ያኔ ለአባቶቻችን ቃል ሲገባ እንደ ሌባ ሆኜ እመጣለሁ፣ የተራብኩ ሆኜ እመጣለሁ፣ የተጠማው ሆኜ እመጣለሁ። አንብቤ ነበር። ከልቤ ወዴት እንደሄደን ያላቅም። ማረኝ በሉት፣ ማረኝ አባ ማረን እባክህ ጌታ ሆይ ይቅር በለን። ወገን የእግዚአብሔር መምጫ እንደ ሌባ ነው። እኛ አናውቀውም። የእግዚአብሔር መምጫ ድንገት ነው። ተርቦ ሊመጣ ይችላል፣ ተጠምቶ ሊመጣ ይችላል። እኛ እንደጠበቅነው ሳይሆን ራሱ እንደጠበቀው ሊመጣ ይችላል። እባካችሁ ሁሌም ዝግጁ ሆነን እንጠብቅ። እባካችሁ ሁሌም ዝግጁ ሆነን እንጠብቅ።